problems posed by the computer are really no different than the problems we have with other products of technology. It's going to take a great deal of wisdom on our part to manage them, but if we do, we're going to make a much better world. የአርቲፊሻል ኢንተለጀንስ መሰረት የተጣለው በ20ኛው ክፍለ ዘመን አጋማሽ በእንግሊዛዊው ፈላስፋና የኮምፒውተር ሊቅ አላን ቱሪንግ ነበር። ቱሪንግ እንደ አውሮፓውያኑ የዘመን አቆጣጠር በ1935 ወደ ኋላና ወደፊት የሚንቀሳቀስ ስካነርና ጽሑፍ የሚጽፍ የኮምፒውተር ማሽን አገኘ። ሁለተኛው የዓለም ጦርነት በ1945 የኤሌክትሮኒክስ ኮምፒውቲንግ ማሽን የመገንባት ፕሮጀክቱን ቢያስተጓጉልበትም በጦርነቱ ወቅት ስለ ማሽን ኢንተለጀንስ በትኩረት ይሰራ ነበር። ቱሪንግ የኮምፒውተር ኢንተለጀንስ ጥቅምን ለማስረጽ የመጀመሪያውን ታሪካዊ ንግግር በ1947 በለንደን አደረገ። የምንፈልገው ከልምድ ሊማር የሚችል ማሽን ነው ሲልም ተደመጠ። በ1948 የማሰብ ችሎታ ያለው ማሽን በሚል በወጣው ዘገባ ቴክኖሎጂው በስፋት ተዋወቀ። የዘርፉ ውልደት በይፋ የሚታወቀው ግን ከ1950 እስከ 1956 ባለው ጊዜ ሲሆን የኤአይ አባት የሚባለው ጆን ማካርቲ አርቲፊሻል ኢንተለጀንስ የሚለውን ቃል ፈጠረ። በነሐሴ 1955 በዳርትማውዝ ጉባኤ ላይ 11 ሰዎች ቴክኖሎጂውን በዚህ ስም ሰየሙት። በ1961 የመጀመሪያው የኢንዱስትሪ ሮቦት በጀነራል ሞተርስ ስራ ሲጀምር፣ በ1966 ጆሴፍ ዌዝባም የመጀመሪያዋን ቻተርቦት ኤልሳን ፈጠረ። በ1980ዎቹ ዘርፉ ፈጣን እድገት አሳይቶ የመንግስታትን ፍላጎት ሳበ። በ1979 የተመሰረተው የአሜሪካ አርቲፊሻል ኢንተለጀንስ ማህበር የመጀመሪያውን ጉባኤ በ1980 ስታንፎርድ ላይ አካሄደ። በ1981 የጃፓን መንግስት የሰዎችን ቋንቋ የሚረዱ ኮምፒውተሮችን ለመስራት $850 ሚሊዮን መደበ። ከ1987 እስከ 1993 ያለው ጊዜ ለኤአይ የጨለማ ዘመን ነበር። ድጋፎች ቀዘቀዙ፣ መንግስታትም ትኩረታቸውን ወደ ጦር መሳሪያና አቶሚክ ቦምብ አዞሩ። ሆኖም በ1997 የአይቢኤም ዲፕ ብሉ የቼስ ኮምፒውተር የዓለም ሻምፒዮኑን ጋሪብ ካስፓሮቭን በማሸነፉ ቱሪንግ በ1945 ያደረገው ትንበያ እውን ሆነ። ማሽኖች ሰውን አያሸንፉም የሚለው አስተሳሰብ ተቀየረ። በ2000 የሰውን ስሜት የምታሳይ ኪስሜት የተባለች ሮቦት ተሰራች። በ2006 ትዊተር፣ ፌስቡክ እና ኔትፍሊክስ ኤአይ መጠቀም ጀመሩ። በ2011 አፕል ሲሪን አስተዋወቀ። በ2016 ሶፊያ የተባለችው በሃንሰን ሮቦቲክስ የተፈበረከችው ሰዋዊ ሮቦት የሳውዲ ዜግነት አገኘች። በ2011 ኦፕንኤአይ GPT-3ን አስተዋወቀ። ዛሬ እንደ ኤለን መስክ ያሉ ባለሀብቶች ተሳትፎ የቻት ጂፒቲ እና የጀነሬቲቭ ኤአይ መምጣት ዓለምን እያነቃቃ ይገኛል። በዚህ ፈጣን የሀገራት ፉክክር ውስጥ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ሀገራችን ከቴክኖሎጂው ተጠቃሚ ለማድረግ ዘርፈ ብዙ ስራዎችን በስፋት እየሰራ ይገኛል።